ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ ቤተሰቦቼ፣ እንዴት ናችሁ? ሰላም ነው ወይ የኢትዮጵያ ቤተሰብ? አረ በአላህ በጣም እኮ ነው የተጠፋፋ ነው። ቁም ነገር ጠፍቻለሁ። ዩቲዩብ ላይ ብዙ ነገሮች ተስፋ አስቆርጠውኝ ከዩቲዩብ ላይ ለ9 ወር 8 ወር ያህል ርቄያለሁ እስከዛሬ። ከዚህ በኋላ ኢንሻአላህ በአዳዲስ ነገር እንግዲህ ደስ በሚሉ ነገሮች እከሰታለሁ። እንግዲህ ያው ከዛ በፊት ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮውን ላይክ እያደረጋችሁ ጀምሩት ብዬ በአክብሮት ጠይቃችኋለሁ። በመቀጠል እንግዲህ ያው ዩቲዩብ ላይ ብዙ ቪዲዮዎችን ፕራይቬሲ አድርጌያለሁ፣ ያው አጥፍቻለሁ። ብዙዎች ስላጠፋ ያን ያህል ቪው ይደክማል። ሰብስክራይብ ያደረጉት ሰዎችን እይታ የለውም፣ ቻናሉ እንዳለ ሞቷል። ስለዚህ እባካችሁን ሁላችሁም ይሄንን ቪዲዮ ኮፒ ሊንክ ቲክታክ ላይ ነው መሰለኝ እና ረሳሁት። ስለዚህ ሁላችሁም ላይክ እያደረጋችሁ ተተቻለም ሼር አድርጉት። ሼር አድርጉልኝ። ኢንሻአላህ ከዚህ በኋላ በአዳዲስ ነገር እንደምመጣ 100% እርግጠኛ ነኝ። በጣም ብዙ ነገሮች ቆንጆ ነገሮችን ይዤ እመጣለሁ፣ ተስፋ አለኝ። በመቀጠል ሞኔታይዜሽን አንስቶብኛል። ያው ዩቲዩብ ለስንት ወር መሰላችሁ? ከ6 ወር በላይ ቪዲዮ ካልለቀቃችሁ እይታም ከሌለው ሞኔታይዜሽን አንስቷል። ስለዚህ እና ሞኔታይዜሽን ደግሞ እንዲመለስ ይህ ቪዲዮ አሁን የምለቀው ቪዲዮ አሪፍ እይታ ካለውና እናንተም ደግሞ በደንብ አድርጋችሁ ላይክ ካረጋችሁልኝ ሰብስክራይብ ካረጋችሁ ምን ማድረግ አለብኝ? እኔን ታበረታቱኛላችሁ። ነገ ደግሞ በተሻለ ቪዲዮ ለመምጣት እጓጓለሁ። ገባችሁ? ቤተሰብ ተረታችሁኛል። ስለዚህ ሁላችሁም ኢንሻአላህ ብዙ ነገሮች የተፈጠሩ ነገሮች አሉ። ብዙ ነገሮች አዳዲስ ነገሮችም ስለሚኖሩ ያው የዩቲዩብ ቤተሰቦቼ የመጣችሁ ብዙ ጊዜ አንዳንድ ዩቲዩብ ላይ የምታውቁኝ ቲክታክ ላይ ተመጡና አወል ምንድነው የምትሉ ሰዎች አላችሁ። ኢንሻአላህ ስለነሱም ነገሮችም አዳዲስ ነገር ስለተፈጠሩትም በደንብ አድርገን የምናወራባቸው ይሆናል። እስኪ ከቻላችሁ ይሄን ቪዲዮ እኔ ብዙ ወሬ አላበዛባችሁ፣ ወሬም አልችልም የሚገርመው ነገርና ምንድነው እዚህ የምታፈጡት? እባክሽ አታፍጡ። ይሄ ሰው አለው እና ምን ልላችሁ መሰላችሁ? አሁን በቃ እንደምንም ብላችሁ ሞኔታይዜሽን እንዲመለስልኝ ያለኝ አማራጭ እናንተ ብቻ ናቸው። ቢያንስ አመት እንኳን ተሞላው ሊዘጋ ይችላል ዩቲዩብ ቻናሉ። እንዳይዘጋብኝ ባካችሁ ሁላችሁም ይሄ ቪዲዮ ላይክ እያደረጋችሁ ሰብስክራይብ አድርጉ። በምትችሉበት አቅም ሼር አድርጉት። ሁላችሁም ቪዲዮ የደረሳችሁ ለምሳሌ 1000 ሰው ካያችሁ ስለኔ ጥሩ ነው። 1000ችሁም ኮፒ ሊንክ ላይክ ታደርጋችሁ 1000ም ምን ሼር ካደረግሽው ኢንሻአላህ ነገ በአዳዲስ ነገሮች እንመጣለን። ነገ ቅውጥ አድርገን ኢንሻአላህ 50000 100,000 እያል እንገባለን ማለት ነው። እንገባለን። ለማንኛውም ወዳችኋለሁ። ያው ወሬ አላብዛባችሁ። ኢንሻአላህ ነገ ከነገ ወዲያ ከዚህ በኋላ በአዳዲስ ነገሮችን እንደምመጣ ልነግራችሁ ነው ዛሬ ብቅ ያልኩት። ወዳችኋለሁ። ሰላም አለይኩም ማሰላማ